አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበል። ውድ የሀሊማ ወሎያ አለቃም ዩቲዩብ ተከታታዮችዬ ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ ማለት ነው። እና ዛሬ እንግዲህ ይሄንን ቦታ አይቶ መቼም ላይክ አለማድረግ ንፉግነት ነው የምላችሁ እንዴት እንደሚያምር ማለት ነው። እና ማን ነበር የሚባለው? ዋሾች ይባላል ማለት ነው። እና የሆነ ጎረቤታችን ነበር አላህ የመረቀው ሰውዬ ማለት ነው። ቤት ሊሰራ አሁን አላህ ቤቱን የሚያሳካለን ማለት ነው። እና እንጨለም ባህር ዛፍ እየቆርጦ ነበርና እንጨለምነ ነው ሰጠን አላህ ይስጠው። አዎ ይሰጣዋልና ማለት ነው። እና አሁን ከዛ ስለለመን እና እነዛ ሀራን ለመንኩኝና ነው አማጡኝ አልኩኝና እነዛ ሀራ ጋር ልንወስድ ይመተን ነው ማለት ነውና ላሳያችሁ። ትዝታ ያለበት ማን ነው ማለት ነው። እንደዛ አድርጎ ነዶ ያጋዘ እንደዚህ ታስሮ ማለት ነው። አያቻት እኔ ነኝ ያሰርኳት። እኔ እህታችሁ እኮ ማለት ነው። እንዴ አለ ስራ ብቻ ማለት ነው። የሚያቅረኝ ስራ የለም ማለት ነው። የስራ ችግር ነው የለብኝም ማለት ነው። እና ይቻትላችሁ እንደዚህ ታርጊ አስሪያታለሁ። እዚህ ጋር ደግሞ ለዛሬ ሸንገል አርጊያታለሁ። እዚህ ጋር ደግሞ ለሳዳም ሸንገል አርጊያቸዋለሁ ማለት ነው። እንግዲህ እኔ እናታቸው ስለሆንኩኝ ማለት ነው። እናት ያው ከበድ ያለ ነው የሚይዘው፣ እኔ ከበድ ያለውን ያዝኩ ማለት ነው። ልዩነት ደግሞ ልጆች ስለሆኑ ቀለል አርጌላቸዋለሁ ማለት ነው። የኔ ውድ ልጆች ማለት ነው። እና ይሄንን ይመስላል ማለት ነው ትዝታ ያለበት። እንግዲህ ዛራ ገና ደከማት፣ በቃ ገና ታቲስ ማለት ነው። ደከማት ማለት ነው። ደከማት ትላላችሁ። ዛራ ስራ አታውቅም። አሁን ወዲያ አካባቢ ገና ሳስበው ነው የደከመኝ። ገና ልንሀር ነው ሲባል ታው አንድ ገንቦ ውሃ ነው ጉልበቴ አይላይ ወላሂ እናከል ተምን አለባችሁ አግዙንና እኛም ከማገዶ ሸክም እንወጣ። አዎ አገዝ አድርጉን ተመረቁ። አዎ ዛራ እንደው ዱቃ ስችል ማለት ነው። ዛራ ተመረቀን ነው የምትሉ ማን ነው? ኮሜንት ላይ አስቀምጡልኝ ማለት ነው። ዱቃ ስችልበት በጣም ዱቃ 35 አመት ነው እንግዲህ ማለት ነው። አይደርሳል ዘንበላችሁ መርሃባ ብቻ ነው እናንተ ያለባችሁ መርሃባ አሜን ያላችሁ። እንግዲህ 35 አመት ያ 35 አዛውንት ማለት ነው። የልጅ አዛውንት ማለት ነው። የልጅ አዛውንት ያው እኔም በዛ አጋጣሚ 40 ሞልቶኛል ወዲ 50 ከጣግቻለሁ ማለት ነው እንጂ ያ ጀማዓ ተረከይ አንቺ ስንት አመትሽ ነው? እኔ 20 አመቴ ይችላል የዚህ አይደርስም። የሴት ልጅ እድሜና የወንድ ልጅ ደሞዝ አይነገርም። በነገራችን ላይ በትክክል የሴት ልጅ ደሞዝና የወንድ ልጅ ደሞዝ ወንድ ልጅ ደሞዝን ሴት ልጅ እድሜዋን ሲጠይቋት አይ ማለት ያኔ አይሆንም ይባላል። ይሄ ነገር እንዴት ነው? እንግዲህ ወደዚህ ቪዲዮ ያያችሁ ፈታ በሉ ማለት ነው። እና ልንሸከም ነው አሁን ልንሸከም ነው። ቤታችን ደግሞ ልንገራችሁ ይሄ እንግዲህ ማለት ነው እውት በዛ ሄደን በዛ ብለን በዚያ ነው የምንሄደው። ወላሂ ሩቅ ነው። እኔ ራሱ ካስበው ደከመኝ። እዚህ ያሉ ሰዎች ውሃ ቢሰጡን በአለ ውሃ ብንለምን ጥሩ ነበር ማለት ነው። እዚህ ጋር ደግሞ ሰዎች አሉ። እዚህ ጋር ቦታ ያላችሁ ቤት ያላችሁ ልጆች ማለት ነው ምርጥ ቤት እየተሰራ ተገሪው ውጭ ማለት ነው። ቤቱ ሲያማምር እላችኋለሁ ወላሂ። እና ይሄንን ይመስላል ሹ አለሁ አለሞቼ እንግዲህ ባህር ዛፍ እንዲሁት ውስጥ ያለባችሁ ይሄ በነገራችን ላይ አውዝ ቢላህ እንዲሁ በዚህ ካላችሁ ኮጂው ነው ወላሂ። እኔ ፈራለሁኝ ወላሂ። ነፍስዬት እንስየና ለምን እንደሆነ አላውቅም። የኔ ነፍስዬ እኮ እንደው ከባድ ናት ማለት ነው። ዛራም እንግዲህ ብርድ ብሏታል። እዛ ድቅ ብላለች። ሙዚቃ ታዳምጣለች፣ ወዲያ ትላለች፣ ወዲያ ትላለች። ላይ ለላ እንደው ሙዚቃም ታዳምጣለች፣ ወዲያም ትላለች፣ ወዲም እና ወዶች እየመቀነት አልታጠቅ ማጥቼ ማለት ነው። አሁን እንዴት እንደምሄድ አላውቅም እላችኋለሁ ወላሂ። ደከመኝ። እኔ ራሱ መቀነት መታጠቅ ነበረብኝ ማለት ነው። መቀነት መታጠቅ ግድ ነበረብኝ። እና እንግዲህ ያኔ ይሄ እንግዲህ በዛይ ትዝታ ያለባችሁ እና ማን ናችሁ የምታውቁት? እና እንግዲህ ማዘሯ ማለት ነው ዛሬ ሄደሽ አምጪ ማጣራ ሄደሽ አምጪ በዚህ ከያለውና አገር እያየሁ ነው። ሄደሽ አምጪ እየተባልኩ ማለት ነው። እና ማዘሯ ዛሬ ደስ ይበላት ብዬ ነው የመጣው። በነገራችን ላይ እናንተ እዚህ ያለ ቤት ማለት ምርጥ ልሸብ ቤት አለ፣ ግን ገሪል ነው እንዴ ሊኖሩ ነው ሐቂቃ። ኧረ ቢስሚላህ
እንግዲህ ሸንከፍ አድርገን ማለት ነው። እንደው አይድል አዴን ይሄን ልጅ ያዘችው ማለት ነው። አያችሁ ለባቢ ቂጣ መጋገሪያ ነው ይሄ እንኳን ለባባ ቂጣ መጋገሪያ ያ ጀማ ይሄ እንኳን ለባባ ቂጣ መጋገሪያ መሆን አለበት ማለት ነው። ይሄ እንኳን ለባባ ቂጣ መጋገሪያ ነው። እንግዲህ ባልቴ ሸንገል ነው የሚደረገው ብላለች። እንግዲህ የልጅ አዛውንት መቼም የልጅ አዛውንት ና እና ቤተሰብ ያው የ35 ወጣቱና ፍቅር ይዟታል። ምን ትላላችሁ? ፍቅር ከባድ ነው። ፍቅር ለአፍቃሪው ለተፈቃሪው ነው እንጂ ፍቅር ለአፍቃሪው ተውኝ፣ አትጠይቁኝ እናንተ። መቼም ለእናንተ መንገድ ከባድ ነው። ወይኔ ቀሰቀስኩኝ። ሰው ትዝታ መገንን ይቅርታ፣ ሶሪ አም ሶሪ። ደግሞ እንግዲህ ታፋችልም ማለት ያለኝ ቻዩ እንደ ማፍቀር ዲያና ያጀማ አፍቅር ያለው እጎዙ ነገር ላይ ደግሞ ያፈቀራቸው ቲክቶከር ነው ማለት ነው። ቲክቶከር ስለሆነ በቃ ቲክቶከር ስለሆነ ኮራበት መሰል ማለት ነው። እንዳትኮራብኝ ነገር አለ ቴዲ አፍሮ ማለት ነው። ስለዚህ ኮራበት። ወይኔ አይዞሽ፣ እኔ አይዞሽ የሰው አክስት ሆኜ አይዞሽ ሶፍት ገዛልሻለሁ። አሁን ወር ላይ ከፍ እንበል እና ወደ ሱቁ ሶፍት እባካችሁ ቤተሰብ ንገሩልኝ። ከፈለጋችሁ ፎቶንም ሸር አደርግላችኋለሁ። ከዛም ንገሩልኝ። ማበዴ ነው። እንግዲህ በ35 አመት ያፍቅሬ ማለት ሰው በ30 አመት እኩያውን ያደርሳል። እሷ ደግሞ አፍቅራ ወሬ ትላላችሁ ተጣላላችሁ። ነይማ እንዲህ አድርግሽ ያጂና ላጥብቅ እናቴ። አንቺ እንደሆንሽ አንቺ አልልሽ አዘውት ነይ ያጂማ ካሜራውን አይዞሽ አላየሽ አይዞሽ የኔ አይዞሽ ሳይው እንጂ ማዞራ እና ቤተሰብ እላችኋለሁ እባካችሁ አግዙኝ እባካችሁ። እባካችሁ አግዙኝ። እኔ አፍቅሬያለሁ። እባካችሁ እና አይማ እንግዲህ ለዚህ ቲክቶከር ነው። በኋላ ቪዲዮ ፎቶውን እንለቅላችኋለን፣ እንሰራላችኋለን። አፋልጓቸው እባካችሁ ንገሩልኝ። በቃ ንገሩልኝ። እናንተ መቼም ንገሩልኝ እባካችሁ እባካችሁ። እናንተ በፍቅር አምላክ ይሁንባችሁ። መሞቴ ነው። እባካችሁ ውድ ሀገሬ ልጆች በቃ ይኸው ቢገርማችሁ ማዳምጠው ይኸው እሱን በማስታወስ የተነሳ የትዝታ ሙዚቃ ነው። ይኸውላችሁ በቃ መሞቴ ነው። እባካችሁ ንገሩት አለሞች ንገሩት ትላላችሁ። እንግዲህ ያላ ደህና ሁኑ ውዶችዬ። ማሰላማ በአዲስ ቪዲዮ እስከምንገናኝ ሰላማችሁ